እናንተ እሷን ሌላ አምላካዊ ባህሪ ለመስጠት ስለምትሹ ነው እንጂ ሰው ነች። በቃ ሲምፕሊ ያደረገችው ነገር ቅዱሱ ላይ ምላሽ መስጠት ማስረጃ ሄዶ ነው እንግዲህ ባይብል የሚለውን ምላሽ መስጠት ባይብል ይላል። አሁን ከአንተ መልስ የተረዳው ለናሙና ያክል አንድ ቅዱስ አባት ልጅ አላት ብለው እንደማያውቁ እኔ አልሰጠውም ማለት ቆይ እሺ እኔ አልሰጠውም ማለት የለም ማለት ላይሆን ይችላል። የኔ እውቀት ምናልባት ቸርች ፋዘርስ ላይ የተሻለ ከኔ የተሻለ እውቀት ያላቸው ሰዎች ሊያመጡ ይችላል። እኔ ግን አላቅም። እኔ ከቸርች ፋዘር አማርኛ የሚተማከል አንድ የምታውቀዋለህ ወይ? ለናሙና ማለት አንድ እንደው ዝም ብለህ ሰው ሲያወራም የሰማኸው እንደው በስህተት እንዲህ ሲወራ ሰምተህ ልክ አሁን ሲወራ ሰምታችሁ እንደ ትምህርት እንደምትይዙት እንደዛ እንደው ሲታለፍ ራሱ የሰማኸው አለም ማርያም ልጅ አላትም። ይኸውልህ ስማኝ፣ ማርያም ልጅ አላትም የላትምም የሚል አላቅም። እኔ አላትምም የላትምም የሚል አላቅም። ሰምተህ አታውቅም? አይ የላትምማ ሰምቼ ሳይሆን ኖ እንደው አይደለም እኔ አላነበብኩም። እንደዛ ሳይሆን በአንተ እንትን ሳይሆን እኔ አላነበብኩም። አንተ ብታነብማ እንዲህ አይነት ንግግሮች አትናገርም ነበር። አለማንበብ ነው እንደዚህ አይነት ወሬዎች እንታወራ እኮ የሚያደርግ የአንተ አለማንበብማ አወቅን። ቆይ ተደርበህ ለማውራት አትሞክር ወዳጄ። ብታነብ ኖሮ ደፍረህ እንደዚህ አይነት ንግግሮች እንደማትናገር እኮ እናውቃለን። ማለት ምክንያቱም የሚያነብና የሚያውቅ ሰው ለንግግሩ ጥንቃቄ ያደርጋል፣ ቢያንስ ይፈራል፣ በድፍረት አይናገር። አባቶች ምን ብለው ያምናሉ? ኦኬ እንደዚህ ስተዋል ብለህ በድፍረት ለመናገር የደፈርከው እኮ የመጽሐፍ ቅዱስም የአባቶችም ትምህርት ባለማንበብህ ነው። እንደው ማንበብ ብቻ እኮ አይደለም፣ ሲታለፍ ራሱ የሆነ አባት እንዲህ ብሎ ያምናል ሲባል እንኳን ሰምተህ አታውቅም። ሁሉም አባቶች ከቅዱስ አግናጤዎስ ጀምሮ ብትመለከት ድንግል ማርያም ኤቨር ቨርጅን ነች ወይም ደግሞ ድንግልና እንደተጠበቀ ዘላለማዊ ድንግል ነች የሚል ትምህርት ነው የሚታወቀው በአባቶች። ግን ሌላ ውስጥ ገለጻ ውስጥ ከምትገባ እኔ ያለው ለምን ሌላ ነገር ትናገር? ብንወያያ ልጠይቅህ ወይ አይኑ ትልቅ ነው ወይም ደግሞ እንትን ይባላል እና ስድብ እኮ ምንም አያደርግም። ዮሐድዬ ችግር የለውም። አባባል ነው። አባባልም ጠልተህ እውቀትም ጠልተህ እንዴት ነው? አይከብድም? አባባል ነው ያልኩህ። ይሄ አሁን ለማወቅ እንኳን ምንም ፈቃደኛ እንዳልሆንክ የሚያሳውቀው እንዴት መሰለህ? ማለት በታሪክ ይሄንን ሄሬሲ ያነሳውን አባት ስትባል አባት ተነካ መሰለኝ እሪ ማለት ጀመር። ኤቪዴንስ የተባለ መናፍቅ ነው ይህን ትምህርት ለመጀመሪያ ጊዜ ያነሳው። እሱም በቤተ ክርስቲያን አባቶች ተወግዟል እያልኩ ነው። ስለዚህ ይሄንን ከጨረስን ከታሪክ አንጻር ምንም እንደሌለ ከጨረስን ወደ መጽሐፍ ቅዱስ ይቅርታ ዲያቆኒ አንዴ ልመልሰውና ከመጽሐፍ ቅዱስ በደንብ የምጠይቅህን ስማና መልስልኝ። ከመጽሐፍ ቅዱስ አንድ ጥቅስ የድንግል ማርያም ልጆች ወይም ደግሞ የድንግል ማርያም ልጅ ተብሎ የተጠቀሰ አንድ ጥቅስ አለ? ጀምሮ ስነግድ ነበር እኮ ስለ ማርያም ልጆች ስለ ማርያም ልጅ መውለድ መጽሐፍ ቅዱስ የማውራት ኮንሰርን የለውም። ግን የተጻፈው አስዩር ሪፈረንስ የምትጠይቅ ከሆነ ሪፈረንስ ግን አንተ ከምትለው በላይ እኔ ብዙ ሪፈረንስ አለኝ። ማርያምን እንደወለደች የሚያሳይ ኢየሱስ ክርስቶስ ወንድሞች እህቶች እንዳሉት የሚያሳይ ሪፈረንስ አለኝ ነው ምን። እሺ ወዳጄ ብዙውን ተው። አሁንም የምጠይቅህን ስማና አንድ ጥቅስ ከብዙዎቹ አንድ ጥቅስ ነው የጠየቁ። እባክህ ብዙ ሪፈረንስ አለኝ ብላል። ከብዙ ጥቅሶቹ አንድ የድንግል ማርያም ልጅ የተባለ ከክርስቶስ ውጭ አንድ ጥቅስ ጥቀሰው። ከብዙዎቹ እስቲ አንድ ጥቀስ ቶሎ በል። ምን ይባላል? ለምን የድንግል ማርያም ልጅ ይባላል? እስኪ ንገረኝ፣ ለምን ይባላል? ዋይ ልጆች ካሏት ለምን አይባልም? ያው ቆይ ለምን እንደሚባል ላሳየሽ። ማርያም ሌላ ልጅ መውለዷ ምን ይጠቅማል? ምን ይጠቅማል? ለምን ይጠቅማል? አዳኙ ኢየሱስ ክርስቶስ ነው። ሴቪየሩ ያድነን የመጣው ኢየሱስ ክርስቶስ። በጣም ጥሩ ጥያቄ። በቃ ኢየሱስን ወለደች። ከዛ ውጪ ምን ያደርግላታል? ለእሷ ራሱ ክርስቶስን ከወለደች በኋላ ሌላ ምን ያደርግላታል? ጥሩ እኮ ነው ባይዘው አስተሳሰብ ግን አልተጠቀምኩበትም እንጂ ምን አይነት ጥላቻ ነው ያለው ወዳጄ? ድንግል ማርያም አለመውለዷ ከእሱ ውጭ አለመውለዷ አምላክ ያደርጋታል ነው? ኖ ዩ ቢሊቭ ዳት ድንግል ማርያም ከሰው ከፍ ያለች ከአምላክ ዝቅ ያለች አሁን
የራስህ ማለት ሰውዬ ስለኔ እንዲህ ብለህ ታምናለህ ብላትን ቆይ እንደዚህ ቆይ አንዴ ስማ። አሁን የራስህን እምነት ማታውቅ ሰውዬ አንተ እንዲህ እሺ ቆይ አንዴ ስማ ይኸውልህ የራስህን እምነት አታውቅም። አንተ እንዲህ ብለህ ነው የምታምነው ብለህ ስለኔ እምነት ለማውራት ግን ድፍረቱ አለ። አሁን ስለ ራስህ እምነት መጀመሪያ እወቅና ተናገር። ድንግል ማርያም ልጅ አላት ተብሎ የተጻፈበት እንደሌለ ኮንፌስ አረክና እንደዛ ብሎ መጻፍ ራሱ ምን ይጠቅማል? ኤግዛክትሊ ስላልወለደች እንደዛ ብሎ ራሱ ሊጻፍ አይችልም። ወይም ደግሞ አልተጻፈም። እንዳልወለደችና ድንግል እንደሆነች ግን መጽሐፍ ቅዱስ በሚገባ ጽፏል፣ ተናግሯል። ራሷ ድንግል ማርያምን ባይዘው ተናግራለች፣ ድንግል ሆና እንደምትኖር ማለት ነው። ማስረጃ የለም ዮሐን። እሺ እኔ ልስጥ ምን ችግር አለ? እኛ የማስረጃ ሰዎች ነው። ይኸውልህ ድንግል ማርያም ይኸው እንደዚህ ተብሎ ተጽፎላታል። ዮሐንስ ወንጌል ምዕራፍ 2 ላይ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ይኸው የኢየሱስ እናት ተብላ በግልጽ ተነግሯል። የሌሎች እናት ተብላ በጭራሽ አልተጻፈችም። አንድ ቦታ ላይ ተብላለች። እሱም ማነው? ዮሐንስ ይኸው እናትሽ እንሆ ልጅሽ ተብሎ ተሰጥቷል። በዮሐንስ ደግሞ ለሁላችንም እናት ተደርጋ ተሰጥቷል። ይሄ ደግሞ በስጋ ስለወለደችው ሳይሆን ምንድነው የጌታችን እናት በመሆኗ ለፍጥረት ሁሉ እናት ተደርጋ መሰጠቷ የሚያሳይ ግን ልጆቿ ተብለው ወይም ደግሞ በመወለድ ደረጃ ግን አንድ ቦታ የእሷ ልጅ ተብሎ የተጠቀሰ ማንም የለም። ድንግል ማርያም ግን ድንግል ሆና እንደምትኖር አልተናገረችም? ተናግራለች። እሺ ሉቃስ ምዕራፍ 1 ከቁጥር 29 ጀምሮ እንመልከት። ይኸው በደንብ አስተውል። እሺ እርሷን ባየችው ጊዜ መልአኩ መጣ፣ ምን አላት? ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በጣም በሚገርማችሁ ሁኔታ እኛ የሚያስደንቀን እኮ ድንግል ማርያም ጌታ ራሱ ትወልጃለሽ ስትባል የጠየቀችው ጥያቄ ነው። እንኳን ሩቅ ሲተራ ሰው ለመውለድ ይቅርና ማለት ተራሷ ማለት መለኮት የተለየው ሰው ለመውለድ ይቅርና ጌታ ራሱ ትወልጃለሽ ስትባል ምን ብላለች? ድንግልናዋን ጠይቃለች። እንዲህ ብላለች። መልአኩ መጥቶ ምንድን ያላት? ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሺ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። በጣም የሚያስደነግጥ ሰላምታ ክብር ነው የሰጣት መልአኩ ማለት ነው ለድንግል ማርያም። ስለዚህ ከሰላምታው ከትህትናው እጅግ ምን አለች? ተገረመች፣ ተደነቀች። መልአኩም ይላል እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ወል አሁን ወንድሜ አንድ ጥያቄ ልጠይቅ። አሁን መልአኩ ጸንሰሻል ነው ወይስ ትጸንሻለሽ ነው እያላት ያለው? እዚህ ጥያቄ ልጠይቅ። ትጸንሻለሽ እና ጸንሰሻል ልዩነቱ ምንድን ነው? ፕሬዘንት እና ፊውቸር አይደል? አሁን ይሄ ወደፊት ትጸንሻለሽ ማለት ለወደፊት ነው አይደል? አልጸነሰችም እስካሁን። እነሆ ትጸንሻለሽ ነው የሚላት which means ጽንስ እንደምትጸንስ ነው የሚናገረው። አዛት ሞመንት አሁን ግን አልጸነሰችም አይደል? ሜቢ አሁን እንደዛ ነው ሊሆን ይችላል። አልጸነሰችም ይሆናል። ብትጸንስ ጸንሰሻል ነው የሚላት ወይስ ትጸንሻለሽ ነው? አልጸነሰችም። እሺ ቴንኪው። አይ እየተግባባን ለመሄድ ነው። በዚህ ሰዓት ግን ለዮሴፍ እጮኛ ነበረች ወይስ አልነበረችም? ወንድም ነበረች። እስኪ ማቴዎስ ላይ ነው የምታነበው? ምን ላይ ነው የምታነበው? አይ ሉቃስ ላይ ነው። እሺ ከፍ ብዬ ላሳይ እችላለሁ። እሺ ከፍ ብዬ ላሳይ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደምትታጭ ሳይሆን ኦልሬዲ ዮሴፍ ታጭታለች ኦልሬዲ ማለት ነው። ስለዚህ መጥቶ ትጸንሻለች፣ ወንድ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለሽ ብሎ ሲነግራት ምን ብላ ነው የመለሰችው? እርሱ ታላቅ የሆነ ምን ብሎ ተናገራት? የምትወልጂው ምንድነው? ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላትና እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ማለት። አሁን እየነገራት ያለው ልጅ ምን አይነት ነው? የልዑል ልጅ የሆነ መንግስቱ ፍጻሜ የሌለው
በያዕቆብና በያዕቆብ ቤት ለዘላለሙ የሚነግስ ልጅን ትወልጃለሽ እያላት ነው። አሁን የታጨች ሴት እንዲህ ተብላ ለወደፊት ትወልጃለሽ ብትባል ከወንድ ጋር ሩካቤ ለማድረግ ያላት ሀሳብ ያላት ሴት ወይም ደግሞ ለታጨች ሴት መቼ ነው ማለት ያለባት? እንዴት ሊሆን ይችላል ነው ማለት ያለባት? ወንድም መልስልኝ። መቼ ነው ማለት ያለባት? እንዴት ይሆናል? ወንድ ስለማላውቅ እንዴት ይሆናል እኮ ነው ያለችው። ወንድ ስለማላውቅ እንዴት ሊሆን ይችላል? ኤግዛክትሊ። ለታጨች ሴት ትጸልሻለች ስትባል መቼ ነው ማለት ያለባት? ማለት እንደዚህ አይነት ሀሳብ ካላት መቼ ነው ማለት ያለባት? ወይስ ወንድ ስለማላውቅ እንዴት ይሄ ሊሆን ይችላል ነው ማለት ያለባት? ጸንሰሻል አይደለም ያላት፣ ትጸልሻለች ነው። ጸንሰሻል ቢሆን እንዴ ከወንድ ጋር ሳልገናኝ ልትል ትችላለች። ምክንያቱም እኔ እኮ ወንድ አላውቅም ልትል። ይሄ ግን ፊቸርም ጭምር ነው። ስለማላውቅ ነው ያለችው ድንግል። ስለማላውቅ እንጂ ስላላወቅኩ አይደለም። ስለማላውቅ የሚለው ፊቸርን ነው የሚያሳየው። ለወደፊትም ከወንድ ጋር ሳልገናኝ እንዴት ልጅ ይኖረኛል ብላ ነው የጠየቀችው አይደል? አንዲት ሴት ታጭታ እንኳን ታጭታ ይቅርና ሳትታጭ ለማግባት እቅዱና ሀሳቡ ያላት ሴት ወንድ ትወልጃለች ስትባል በብስራት በትንቢት